ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ጸጋና ሰላም ለሁላችሁ ይሁን። እንደምን አላችሁ? ይሄ እንግዲህ የመጀመሪያ ቀን ላይቭ ብሮድካስታችን ነው። ኢየሱስ ጌታ ነው። እግዚአብሔር ደግሞ የተወደደ ጊዜ ይሰጠናል። ጌታ ይክበር። እግዚአብሔር መልካም ነው። እግዚአብሔር ከፍ ያለ ጊዜን ይሰጠናል። ጸጋ ይብዛላችሁ። እንዴት ናችሁ? ትንሽ ሰው እስኪገባ ድረስ ደግሞ አብረን እንሆናለን። እኛንና ዘላለም አመሰግንሃለሁ ለዘላለም አመሰግንሃለሁ አድርገልኛልና ለዘላለም አመሰግንሃለሁ ሲበቃ ስጋዬ ኢየሱስ ጌታ ነው። እንዴት ናችሁ? እኔ ሆነለም ጌታ የተባረክ በምድርም በሰማይ ጌታ የተባረክ አድርገልኛልና ለዘላለም አመሰግንሃለሁ ለዘላለም አመሰግንሃለሁ አድርገልኛልና ለዘላለም አመሰግንሃለሁ አድርገልኛልና ለዘላለም አመሰግንሃለሁ አድርገልኛልና ለዘላለም አመሰግንሃለሁ አድርገልኛልና ለዘላለም አመሰግንሃለሁ እናመሰግንሃለን። ሃሌሉያ ኢየሱስ ክርስቶስ ብቻውን ጌታ ነው። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ እየገባን ያለን በተለያየ ፕላትፎርም ላይ ሼር እያደረጋችሁ የጌታን ሐሳብ ለትውልዱ እንድታካፍሉ በጌታ ፍቅር እጠይቃችኋለሁ። ኢየሱስ ክርስቶስ ጌታ ነው። ጌታ ደግሞ ይረዳናል። አሁን በእንዲህ ባለ ሁኔታ የላይቭ ፕሮግራማችንን እንቀጥላለን። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ በስካር ጌታ ስትወደስ ከፍ ስትል ኢየሱስ ስትሞገስ ደስታለህ ሰማዕቲነ ክብርህንም ሳይ ጌታ እኔ ጠግባለሁ እናመሰግንሃለን 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 እናመሰግንሃለን
አመሰግንሃለሁ እኔ አመሰግንሃለሁ እናመሰግንሃለን እናመሰግንሃለን እናመሰግንሃለን። ሃሌሉያ ኢየሱስ ጌታ ነው። ማኮሮሶ ፓራቲ ቤቼ ይባካሽ። ጥቂት ደቂቃ እስቲ አብራችሁን ጌታን ከፍ እያደረጋችሁ እያመሰገናችሁ ጸልዩ። የእግዚአብሔር መንፈስ በኃይል በመካከላችን አለ። ተአምራቶችን ሊያደርግ ድንቆችን ሊያደርግ ሊሰራ ሊፈውስ ሊመራ ጥያቄያችሁን ሊመልስ እንቆቅልሻችሁን ሊፈታ የጌታ ኃይል የጌታ መንፈስ በዚህ አለ። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። አሜን። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ 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 ዝማሬንም አመሰግናለሁ ለጌታዬ ክብርን እሰጣለሁ የጠላትን ሽንገላ እምቢ ብዬ ላመስግነው ላክብረው ጌታዬ አመሰግናለሁ አመሰግናለሁ አመሰግናለሁ። ሃሌሉያ ቴንክ ዩ ሎርድ ጂሰስ። እናመሰግንሃለን፣ እናከብርሃለን፣ እናደንቅሃለን። አንተ ጻድቅ ነህ፣ አንተ መልካም ነህ፣ አንተ እውነተኛ አምላክ ነህ። አመስግኑት እስቲ በዚህ ሰዓት። ሃሌሉያ ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። አመሰግንሃለሁ በሉት። የእግዚአብሔር ልጅ ኢየሱስ ምስጋና ይገባዋል፣ ክብር ይገባዋል። ሃሌሉያ ሬላ ባላዳላ ቦሼሬሬ ቦሳታና ማንዴ ለካሮሶ ፓራቲ ላባና ማንዴ ሬሌ ቦሼ እንዳላላ ባጋዶስ። እናመሰግንሃለን፣ እናከብርሃለን ጻድቅ አባት ሆይ እናከብርሃለን። አባታችን እናከብርሃለን። ንጉሳችን ስም ይክበር ለዘላለም። አንተ ምስጋና ይገባሃል፣ ክብር ይገባሃል። የእግዚአብሔር ልጅ ኢየሱስ እናመሰግንሃለን፣ እናከብርሃለን፣ እናደንቅሃለን። በዚህ ሰዓት እግዚአብሔር ሆይ በዚህ ስትሪም ላይ ካሉ ከወንድሞቼ ከእህቶቼ ጋር ሆኜ ስምህን አቀድሳለሁ፣ ስምህን አመሰግንሃለሁ። ሃሌሉያ ክብር ይገባሃል። እግዚአብሔር ልጅ ኢየሱስ ስም ይባረክ፣ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይግነን፣ ስምህ ይድመቅ። ሃሌሉያ ታርደሃልና ህዝብህን ከነገር ከቋንቋ ዋጅተህ ሃሌሉያ ለአባት መንግስት አቅርበሃልና ምስጋና ይገባሃል፣ ክብር ይገባሃል። እናመሰግንሃለን እግዚአብሔር ልጅ ኢየሱስ። እንዳንተ ያለ ማንም የለም፣ እንዳንተ ያለ ገናና የለም፣ እንዳንተ ያለ ክቡር የለም፣ እንዳንተ ያለ ንጉስ የለም። እናመሰግንሃለን። አገዛዝ ተመችቶናል እግዚአብሔር ልጅ ኢየሱስ። አንተ ታላቅ አምላክ ነህ። ሃሌሉያ እናመሰግንሃለን፣ እናመሰግናለን። እግዚአብሔር አምላካችን ሆይ ስምህ ለዘላለም የተመሰገነ ይሁን። በዚህ ሰዓት ደግሞ ያንተን ስም እንድናወድስ፣ ያንተን ስም እንድናመሰግን፣ ያንተን ስም ከፍ እንድናደርገው ይህንን እድል ይህንን ጊዜ ይህንን ሰዓት ስለሰጠህን በክርስቶስ ኢየሱስ ስም ላንተ ክብር ይሁንልን። ጻድቅ አባት ሆይ አንተ መልካም አባት ነህ። አንተ እውነተኛ ነህ፣ ታማኝ ነህ፣ ደግ ነህ። እግዚአብሔር ሆይ በህይወታችን ስላደረከው ነገር ሁሉ በኢየሱስ ስም እናመሰግናለን። ምስጋና ለስም ይሁን። ደግሞ እግዚአብሔር አምላኬ ሆይ ሃሌሉያ ኢየሱስ ክርስቶስ ጌታ ነው። በዚህ ሰዓት ያንተን ሐሳብ፣ ያንተን ፈቃድ፣ ያንተን ፕሮግራም እግዚአብሔር ሆይ በህይወታችን ላይ በሰማይ ያለውን ያንተን አጀንዳ እግዚአብሔር ሆይ ስለኛ በፊት የታሰበውን የታቀደውን በአንተ ዘንድ ያለው ፈቃድ አሁን በመካከላችን እንዲሆን በህይወታችን ላይ እንዲሆን የእግዚአብሔር ልጅ ኢየሱስ እንጠይቃለን በክርስቶስ ኢየሱስ ስም።
አስተምረን፣ ቃልህን ግለጥልን፣ ቃልህን ግለጥልን፣ ራስህን አብራልን። መንፈስ ቅዱስ ወደ እውነት ሁሉ ምራን። የቃል ብርሃን በእኛ ላይ ይሁን። መንፈስ ቅዱስ ኢየሱስን አሳይ፣ ኢየሱስን ግለጥልን፣ ኢየሱስን አስተምረን፣ ኢየሱስን ስበከን፣ ህይወታችንን ስራው። መንፈስ ቅዱስ በዚህ ሰዓት ደግሞ ይሄንን ስለምታረግ አመሰግናለሁ። በኢየሱስ ስም ጸለይን፣ አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ሃሌሉያ። እግዚአብሔር ያለ ማንም የለም። ዛሬ እንግዲህ ይሄ ከዩቲዩባችን ላይ የመጀመሪያው የላይቭ ሰርቪሳችን ነው። ኢየሱስ ጌታ ነው። ምናልባት ለዚህ ፕላትፎርም አዲስ የሆናችሁ ደግሞ ኢየሱስ ክርስቶስ ጌታ ነው። እየገባችሁ ሰብስክራይብ እንድታደርጉ፣ ሌሎችንም ሰዎች ኢንቫይት እንድታደርጉ፣ አብረን የጌታን ስራ እንድንሰራ ይሁን። ኢየሱስ ጌታ ነው። አሜን። ጌታ ይክበር። ዛሬ እንግዲህ ከእግዚአብሔር ቃል አንድ ስፍራ አይተን ስለ ጸሎት ጥቂት ደቂቃ እንማራለን። ጸሎትን ከኢየሱስ ጌታ ነው። በመጽሐፍ ቅዱሳችን ውስጥ የተለያዩ የእምነት አባቶች ጸልየዋል፣ ነቢያቶች ጸልየዋል፣ ሙሴ ጸልየዋል፣ ኤልያስ ጸልየዋል። ነገስታት የእግዚአብሔርን ፊት በጸሎት ፈልገዋል። ኢየሱስ ደግሞ በምድር ላይ ባገለገለበት ጊዜ ጸልየዋል። ስለዚህ ከብዙ የእግዚአብሔር ሰዎች፣ ነቢያቶች፣ ከሐዋርያት ብዙ የምንማረው ጸሎት አለ። ዛሬ ግን ከዋናው ማስተራችን ከሆነው ጌታችን ከሆነው ከኢየሱስ ክርስቶስ ጸሎትን አስተምሮናልና ጸሎት ከኢየሱስ በሚል ርዕስ ጥቂት ደቂቃ አብረን እንቆያለን። ኢየሱስ ክርስቶስ ጌታ ነው። እንግዲህ እንደምናውቀው ጸሎት ማለት የእግዚአብሔርን ፊት የምንፈልግበት፣ የእግዚአብሔርን ድምፅ ለመስማት፣ ከእግዚአብሔር ጋር ለመቆየት፣ ህይወታችን በእግዚአብሔር ፕሮግራም ስር እንዲሆን የእግዚአብሔር ፊት የምንፈልግበት መንገድ ነው። ጸሎት ሪፖርት ማቅረቢያ ብቻ አይደለም። ጸሎት ከእግዚአብሔር ሰምተን የምንነሳበት፣ እኛም ደግሞ ድምፃችንን ለእግዚአብሔር የምናሰማበት ነው። ኢየሱስ ጌታ ነው። ስለዚህ ይሄን ጸሎት በጣም አስፈላጊ እንደሆነ ከምንረዳበት አንዱ ነገር ኢየሱስ በስጋው ወራት በምድር ላይ ሲመላለስ እያንዳንዱ እንቅስቃሴዎቹ በጸሎት የተያዙ ነበር። ከጸሎት ጋር እጅግ በጣም አታችድ ነበር። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። በዚህ በሉቃስ ወንጌል ምዕራፍ 5 ቁጥር 16 ላይ እንደዚህ ይላል። ከቁጥር 15 ጀምሮ አነባለሁ። ይሁን እንጂ ስለ እርሱ የሚወራ ወሬ ይበልጥ እየሰፋ ሄደ። እጅግ ብዙ ሰዎችም እርሱ የሚናገረውን ለመስማትና ካለባቸው ደዌ ለመፈወስ ይሰበሰቡ ነበር ይልና ቁጥር 16 እንደዚህ ይላል። ኢየሱስ ግን ብዙ ጊዜ ወደ ገለልተኛ ስፍራ ወጥቶ ይጸልይ ነበር። የማነበው አዲሱ መደበኛ ትርጉም ስለሆነ ነው። ምን ይላል በዛኛው ላይ? ኢየሱስ ግን ወደ ተራራ ወጥቶ ይጸልይ ነበር። ክራውድዱ ካለበት፣ ጥያቄ ይዞ ከመጣው ማህበረሰብ፣ ጥያቄ ይዞ ከመጡ ሰዎች ዞር ብሎ ምን ይል ነበር? ይጸልይ ነበር። እንግዲህ ከኢየሱስ ጸሎት የምንማራቸው 3 ነገሮች አሉ። ኢየሱስ በምድር ላይ ከጸለያቸው ጸሎቶች የምንማራቸው 3 ነገሮች አሉ። የመጀመሪያው ከኢየሱስ ጸሎት ስለ ኢየሱስ ማንነት ተምረናል። ከኢየሱስ ጸሎት ስለ ኢየሱስ ማንነት ተምረናል። ከኢየሱስ ጸሎት ስለ ኢየሱስ ልብ ተምረናል። ኢየሱስ ምን አይነት ልብ እንዳለው ተምረናል። በተለያየ ጊዜ ስለ ደቀ መዛሙርቱ ከሚጸልያቸው ጸሎቶች ምን አይነት ልብ ለሕዝቡ እንዳለው፣ ምን አይነት ልብ ለትውልዱ እንዳለው
ከኢየሱስ ጸሎት የመጀመሪያው ስለሱ ማንነት ማን ነው ኢየሱስ ሲጸልይ እኔን ባከበርክበት እያለ እንደገና ደግሞ እኔና አብ አንድ ነን ስለምትሰማኝ አመሰግናለሁ ሁሌ ትሰማኛለህ እያለ ሲጸልይ ማንነቱን ተምረናል። ምን አይነት ማንነት ነው ያለው ኢየሱስ የሚለውን ከጸሎቱ ተምረናል። የሚገርማችሁ እንደገና ደግሞ ስለ ኢየሱስ ልብ ተምረናል። ሶስተኛው በምድር ላይ ስለነበረው ሚሽን ተልእኮ ከጸሎቱ ተምረናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወንድሞቼ እናቶቼ የሱ መጸለይ ለኛም ደግሞ በምድር ቆይታችን ጸሎት ምን ያህል አስፈላጊ እንደሆነ ጸሎት ምን ያህል በህይወታችን በምድር በምንኖርበት ጊዜ ሁሉ ምን ያህል አስፈላጊ ነገር እንደሆነ በሱ መጸለይ እኛ ተምረናል። ሌላው የእርሱ ጸሎት ለአማኞች ሁሉ አቅጣጫን የሚያሳይ ነው። ኢየሱስ ክርስቶስ ጌታ ነው። ለምን ኢየሱስ በሳምንት አንድ ጊዜ፣ በወር አንድ ጊዜ፣ በአመት አንድ ጊዜ አይደለም ይጸልይ ነበረው። ኢየሱስ በየዕለቱ ይጸልይ ነበር። ለዚህ ነው ሐዋርያት ሲያስተምሩ pray without ceasing ሳታቋርጡ መጸለይ። ይሄንን ከማር ነው የተማርነው ሲባል ከኢየሱስ ኢየሱስ በየዕለት ይጸልይ ነበር። ቀን እያስተማረ ቀን ተአምራቶችን እያደረገ ሌሊት ደግሞ ይጸልይ ነበር። ሌሊት በአምላኩ ፊት ይሆን ነበር። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ በምድር ላይ የተጋፈጣቸው ነገሮች አሉ። ኢየሱስ ከመወለዱ ጊዜ ጀምሮ የተለያዩ የህይወት ሲዝኖችን አሳልፏል። ምን ካላችሁ ለምሳሌ ኢየሱስ ተሰዷል። ሕፃን ሆኖ ተወልዶ ሄሮድስ ሕፃኑን ሊገለው ይፈልገዋልና በነቢያቱ የተነገረው የትንቢት ቃል ልጄን ከግብፅ ጠራሁት የሚለው ትንቢት እንዲፈጸም ኢየሱስ ከቤተልሔም ወደ ግብፅ ተሰዷል። አባቱ ሚስቱን ማርያምንና ኢየሱስን ይዞ ወደ ግብፅ ተሰዷል። እንደገና ኢየሱስ ብዙ ፈተናዎችን አልፏል። ብዙ ፈተናዎች ሉቃስ ወንጌል ምዕራፍ 4ን ብታነቡ በዲያብሎስ ተፈትኗል፣ ተርቧል፣ አዝኗል። ህዝቡ ከከተማቸው እንዲወጣላቸው ፈልገዋል። ኢየሱስ ክርስቶስ ጌታ ነው። የሚገርማችሁ ኢየሱስ የልብ ስብራትም በምድር ላይ ሲኖር ደርሶበታል። ኢየሱስ ክርስቶስ ጌታ ነው። እርሱ ብቻ አይደለም የመጣበት ዋና ሚሽን ደግሞ አራተኛው የስጋ ስቃይን ተጋፍቷል። የስጋ ስቃይ ተገርፏል፣ ተመቷል፣ ተወቅቷል። ኢየሱስ ይሄንን ሁሉ ነገር በስጋው በሚመላለስበት ወራት አሳልፏል። የሚገርማችሁ በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር ከ9 እስከ 13 ጀምሮ ስታነቡት ኢየሱስ በነበረበት ዘመን ለደቀ መዛሙርቱ ለፈሪሳውያን እኮ ደቀ መዛሙርት ጸሎት ያውቃሉ፣ ጸሎት ተምረዋል እና መምህር ሆይ ያሉት መጥተው ለእኛም ጸሎት አስተምረን ብለው ሲጠይቁት የጸሎት ቤዚክ የሆኑ ፕሪንሲፕሎችን አስተምሯቸዋል። ኢየሱስ ክርስቶስ ጌታ ነው። ዛሬ ይኸውላችሁ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አሜን። 5 የጸሎት 5 ፕሪንሲፕሎችን ኢየሱስ አስተማራቸው። የመጀመሪያ የምስጋና ጸሎት ብሎ አስተማራቸው። ቶሎ ይሄ ፖይንት ስላልሆነ አለፍ እያልኩ ነግራችኋለሁ። ሁለተኛ የእግዚአብሔርን ፈቃድ አይደል ሲያስተምራቸው በቃ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ አመስግኑት አላቸው። ከዛስ በሰማይ ያለ ፈቃድ በእኛ በዚህ በምድር ላይ በእኛ ላይ ይሁን። የእግዚአብሔርን ፈቃድ በጸሎታችን እንድንጠይቀው አስተማራቸው። ሶስተኛ ሪኩዌስት እንድናቀርብ
የዕለት እንጀራችንን ስጠን ዛሬ ብለን መጠየቅ እንድንችል ኢየሱስ አስተማረ። አራተኛው the prayer of mercy የምህረትን ጸሎት አስተማረ። እኛ የበደሉንን ይቅር እንደምንል አያችሁ። በጸሎት ውስጥ ምህረት እናደርጋለን። በጸሎት ውስጥ የሚያስፈልገንን እንጠይቃለን። በጸሎት ውስጥ የእግዚአብሔር ፈቃድ በህይወታችን እንዲሆን እንጠይቃለን። በጸሎት ውስጥ እግዚአብሔርን እናመሰግናለን። የመጨረሻው አምስተኛው በጸሎት ውስጥ ፕሮቴክሽን ፕሬየር የሚባላል የጥበቃ ጸሎት ማለት ነው። እግዚአብሔር እንዲጠብቀን ከክፉ ሁሉ አድነን እንጂ ብለው እንዲጸልዩ ኢየሱስ አስተማራቸው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ታዲያ ሲጸልይ ምን ሆነለት? ጌታ ኢየሱስ ሲጸልይ ሰማይ ተከፈተ ይላል። ትዝ ይላችኋል። በዮሐንስ ጥምቀት ሊጠመቅ ሉቃስ ወንጌል ምዕራፍ 3 ከ21 ጀምሮ ስታነቡ በዮሐንስ ጥምቀት ሊጠመቅ ተሰልፎ ልክ ውሃ ውስጥ ሰምጦ ወደ ላይ ሲወጣ ሲጸልይም ሰማይ ተከፈተ ይልና ከዛስ ሃሌሉያ መንፈስ ቅዱስ በርግብ አምሳል መጣ። የሥላሴ ህብረት ታይ። በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። የሚገርማችሁ ኢየሱስ በተለያየ ጊዜ ጸልዮአል። ተአምር ሊያደርግ ጸልዮአል። 50 ሰዎችን ከመመገቡ በፊት 5000 ሰዎችን ከመመገቡ በፊት ኢየሱስ ጸልዮአል። 12ቱ ደቀ መዛሙርቱን ከመምረጡ በፊት ኢየሱስ ጸልዮአል። ተደስቶ ኢየሱስ ጸልዮአል። ምን አይነት ነገር ነው? በጣም ይገርማል። በአልዓዛር ሬሳ ፊት የሞተ ነገር መቃብሩ ላይ ቆሞ የሚወደው አልዓዛር ታሞ እኮ አይደለም፣ ሞቶ በመቃብሩ ላይ ቆሞ ኢየሱስ ጸልዮአል። የሚገርማችሁ በዚህ ብቻ አላበቃም። የመጨረሻውን ራት የጌታ ራት የሚባለውን ኢየሱስ የሚያዝበት ናይት ላይ ከደቀ መዛሙርቱ ጋር ጸልዮአል። እሱ ብቻ አይደለም። በተጨነቀ በጌቴሴማኒ ትዝ ይላችኋል። ማቴዎስ ወንጌል ምዕራፍ 26 ከ36 ጀምራችሁ አንብቡ። የሆነች በቃ የሞት ጣር ሆኖ እቺ በቃ ፈቃድ ቢሆን እቺ ጽዋ ከኔ ትለፍ ብሎ ወደ አባቱ ጸልዮአል። የሚከብደው ነገር በላዩ ላይ መጥቶ ኢየሱስ ጸልዮአል። ሃሌሉያ ኢየሱስ ክርስቶስ ጌታ። ወንድሞቼ ናቶቼ ጌቴሴማኒ ላይ ብቻ አይደለም። የሚገርማችሁ ኢየሱስ በመስቀል ላይ ያለ ጸለየ። ነፍሱን በገዛ ፈቃዱ ቤዛ አድርጎ ሲሰጥ መስቀል ላይ ሆኖ ጸለየ። ሃሌሉያ ኢየሱስ ክርስቶስ ጌታ። ኢየሱስ ወደ ሰማይ ከማረጉ በፊት ለደቀ መዛሙርቱ አንድ ነገር ነው ያላቸው። ጸልዩ፣ ጠብቁ፣ ይመጣል ያ ተስፋ። ወንድሞቼ ናቶቼ ጸሎት እንደ ተራ ነገር የምናየው አይደለም እንዴ። ኢየሱስ ማየት ሆኖ አምላክ እኮ ነው። አምላክ ነው ሰው የሆነው። ፍጹም አምላክ ፍጹም ሰው ነበር ኢየሱስ በምድር ላይ ሲንቀሳቀስ። ወንድሞቼ ናቶቼ በሰው እጅ እኮ ሊያዝ አይደለም፣ በፈቃዱ እኮ ነው እንዲመቱት ራሳቸውን ይሰጥ። እንደሚታረድ በግ በሸላቶቹ ፊት ዝም አለ። አንድም ቃል አልተናገረም። ለምን? ፈቃድ ሊፈጽም ስለሆነ። ይውላችሁ እሱ አምላክ በሸላቶቹ ፊት እኮ ዝም ያለ እሱ አምላክ ይገርማቸዋል እንዴ። እኔ አብርሃም ሳይፈጠር ገና አብርሃም ሳይኖር እኔ ነበርኩ ብሎ አምላክነቱን ሲነግራቸው እኮ ፈሪሳዊ አይሁድ ሁሉ ብድግ ብሎ ሊወግሩት ድንጋይ ይዘው ኢየሱስ ወደ ተራራ ጫፍ ሲገፉት አምላክ እኮ ነው በመካከላቸው አልፎ ሄደ፣ ተሰወረባቸው ይላል። መሰወር የሚችል አምላክ ሙሉ ኃይል አለው። ግን ምን አለ? ወንድሞችና እህቶች ጸሎት የሆነ ሰዓት ላይ ሲከፋን ብቻ የእግዚአብሔርን ፊት ምን ፈልግበት አይደለም።
የሆነ ጉድለት ህይወታችን ውስጥ ሲሰማን እግዚአብሔር ወይ ነገር ጎደለብኝ እሱ አንድ ፓርት ነው እንጠይቀዋለን። ለምን ኢየሱስ ያስተማራቸው ጸሎት ላይ እኮ በቃ ጠይቁ ብሏቸዋል። ሪኩዌስት አድርጉ ተብረዋል። ወንድሞቼ እናቶቼ፣ ሃሌሉያ! ኢየሱስ ጌታ ነው። አሜን። ምን በሉ? ጠይቁ። የዕለት እንጀራችንን ዛሬ ስጠን፣ የዛሬን ጠይቁ ብሏቸዋል። መጠየቅ አለብን እግዚአብሔርን። ግን ጸሎት መጠየቅ ብቻ አይደለም፣ ማመስገን አለብን እግዚአብሔርን በጸሎታችን። ጸሎት ግን ማመስገን ብቻ አይደለም፣ ምህረት ማድረግ አለብን በጸሎታችን። የበደሉንን ይቅር እንደምንል በደላችንን ይቅር በለን ብለን ስለ ምህረት መጸለይ አለብን። ጸሎት ግን ምህረት ብቻ አይደለም። ጸሎት ምንድነው? ጸሎት በየዕለቱ በየሰዓቱ በየደቂቃው መንፈሳችንን ከእግዚአብሔር ጋር ማድረግ ማለት ነው። ከእግዚአብሔር ጋር ህብረት ማድረግ፣ ፈቃዱን በእያንዳንዱ የህይወት ክፍላችን ውስጥ መፈለግ፣ ፊቱን መፈለግ፣ ራሱን መፈለግ። ወንድሞቼ እግዚአብሔር ዛሬ ይረዳናል። አንዳንዶች እግዚአብሔር በህይወታችን ተአምር እንዲያደርግ ብቻ ነው የምንጸልየው። የተአምር እጁ ብቻ እንዲገለጥ እንጸልያለን። የሚገርማችሁ እውነት ነው፣ ልክ ነው። ኢየሱስ ተአምር ሊያደርግ ሲል 5000 ሰው ከማብላቱ በፊት ጸልዩዋል። የሚገርማችሁ ኢየሱስ ደቀ መዛሙርቱን ለመምረጥ ጸልዩዋል። ከመምረጡ በፊት በቃ መመራት አለብኝ ብሎ ጸልዩዋል። አይገርምም? ተደስቶ ጸልዩዋል። ብዙዎቻችን ሲከፋን ነው ጸሎት የሚመጣል። ብዙዎቻችን የሆነ ስፒሪታችን ዳውን ሲሆን ነው ጸሎት የሚመጣል። ኢየሱስ ግን ተደስቶ ጸለየ። ሉቃስ ወንጌል ምዕራፍ 10 ላይ አንብቡት። በቃ አባት ሆይ አለ፣ ደስ ብሎት ነፍሱ ሐሴት አለ፣ ይህንን ከጠቢባን ሰውረህ ለሕፃናት ስለገለጥክ ብሎ ደስ አለው። የእግዚአብሔር መንግስት ጉዳይ ሲገለጥላቸው አይቶ ደስ ብሎት ጸለየ። በጌታ በኢየሱስ ክርስቶስም ይሄንን ስትሪም የምታዩ በሙሉ ምናልባት ከዚህ በኋላ 10 ሚኒትስ አብሬያችሁ ብቆይን በኢየሱስ ክርስቶስ ስም ዛሬ በእናንተ ህይወት ላይ ይናገራል። በምንም ሁኔታ ውስጥ ሆናችሁ የምትጸልዩበት ኃይል በከፍታ በዝቅታ በማግኘት በማጣት በቃ ይሆን ላይፋችሁ ስትራግል ውስጥ ሆኖ ፍሎሪሽ አድርጋችሁ አግኝታችሁ አታችሁ ተደሰታችሁ አዝናችሁ የእግዚአብሔርን ፊት የምትፈልጉበት በጸሎት የምትተጉበት ሳትቋርጡ በመንፈስ የምትሆኑበት ሃሌሉያ። ይኸውላችሁ መንፈሳዊ ዓለም ላይ ድል ያደረገ ሰው ፊዚካል ዓለም እጅ ትሰጧለች። ኢየሱስ ክርስቶስ ጌታ። መንፈሳዊ ዓለማችሁ ላይ ምን የምታረጉበት የጸሎት ኃይል የጸሎት መንፈስ ኢየሱስ ጌታ ነው። ይኸውላችሁ አስቴር እኮ ንጉሱ ፊት ከመግባቷ በፊት እንደዚህ ያለች ለመርዶክዮስ፣ በቃ 3 ቀን እኔም በቤተ መንግስት እናንተም ባላችሁበት ቦታ አይሁድ ሁሉ ይጸልይ። ይሄ አዋጅ የሚገለበጠው በጸሎት እኔ ለመግባት እንኳን ድፍረትማ ዝም ብሎ አይገባም። ንጉስ ሲፈልግ ነው ወደ ንጉስ የሚገባው። እኔ ራሴን ሳክሪፋይ አደርጋለሁ። ግን ምን እንበል? እንጸልይ። ሃሌሉያ። ሞገስ ትቀበላላችሁ። በጸሎት ውስጥ ኃይል ይሆንላችኋል። ንጉስ መስጠት የማይፈልገውን ነገር በነፃ ለመስጠት አይደለም። ይኸውላችሁ እየተዋጋ እያስለቀቀ የንጉስ ፓወር ያለው አሁን በሚያደርገው ለአንድ ነው፣ በሚያስተዳድረው በተቆጣጠረው ግዛት ስፋት ነው ያለው የንጉስ ኃይል። አይገርማችሁ? አስቴር እኮ ንጉሱ ጋር ስትቀርብ ከመጣባት ከእግዚአብሔር ሞገስ የተነሳ እንደዚህ አላት። ምንድን ነው የምትፈልጊው አላት። የመንግስት ኢኩሌታ እንኳን ቢሆን ሰጥሻለሁ። ሃሌሉያ። ኢየሱስ ክርስቶስ ጌታ። ዛሬ እንደዚህ አይነት የጸሎት ስፒሪት ያገኛችሁ፣ እንደዚህ አይነት የጸሎት መንፈስ ሁኔታን እያለፈ እየነዳችሁ የምትጸልዩበት፣ ቤታችሁ ምግብ ኩክ እያደረጋችሁ የምትጸልዩበት፣ ከልጆቻችሁ ጋር እያወራችሁ ግን መንፈሳችሁ እግዚአብሔርን የሚራብበት፣ ፈቃዱን ወደ ምድር ድረግ የምታደርጉበት፣ የምትጎትቱበትን የእግዚአብሔርን ክብር የእግዚአብሔርን ኃይል
የእግዚአብሔርን መንፈስ ወደ ህይወታችሁ የምትጠሩበት የጸሎት ኃይል በኢየሱስ ክርስቶስ ስም ይለቀቅላችኋል። ዛሬ በኢየሱስ ስም እንደዚህ ብዬ ባርካችኋለሁ። ከኔ ጋር አዎ መጸለይ ያለብኝ ደክሞኛል። በህይወቴ ብዙ የጸሎት ኃይል ስጸልይ እግዚአብሔር የሚያደርጋቸውን ነገሮች አውቃለሁ። በቃ ከእግዚአብሔር ጋር ያለኝ ነገር ፍቅሬ ይጨምራል፣ ኃይሌ ይጨምራል። ወይ ጉድ! እናንተ ስትጸልይ እኮ እኔ ጥገኛ ነኝ ያላችሁ እኮ ነው። የሚጸልይ ሰው ባይዘው የማይታበይ ሰው፣ በእውቀቱ የሚመካ በጥበቡ የሚመካ አለኝ ብሎ የሚል ሰው እኮ አውቃለሁ እኮ የሚል ሰው ነው የማይጸልየው። የሚጸልይ ሰው ሁሌ እኔ አላውቅም፣ ተሸንፌያለሁ፣ አንተ በእኔ ህይወት በቃ እንድትሰራ ፈልጋለሁ፣ ምራኝ የሚል ሰው ነው የሚጸልየው። እግዚአብሔርን ከፊቱ ማድረግ የሚፈልግ ሰው ነው የሚጸልየው። ሃሌሉያ! ኢየሱስ ክርስቶስ ጌታ። እነግራችኋለሁ ራንታ ካቦራት ያሳካፋራዲስ ከዚህ ቀን በኋላ በህይወታችሁ ከባድ የሆነ የጸሎት መንፈስ ወደ እናንተ ይመጣል። ከባድ የሆነ የጸሎት ኃይል በእናንተ ላይ ይለቀቃል። በኢየሱስ ክርስቶስ ያው ስም በእናንተ ላይ ይለቀቃል። እነግራችኋለሁ ኢየሱስ ክርስቶስ ጌታ ነው። አሜን። በእናንተ ላይ ይለቀቃል። ምን ካላችሁ የጸሎት ኃይል፣ የጸሎት መንፈስ ራካታላባኒያስ የጸሎት መንፈስ ይለቀቃል በኢየሱስ ክርስቶስ። በኢየሱስ ክርስቶስ የጸሎት መንፈስ ይለቀቅላችኋል። የጸሎት ኃይል ይለቀቅላችኋል በጌታ በኢየሱስ ክርስቶስ። ራልታቬና ካዳባሽ ታኪና ቦሶ እጸልያለሁ። እግዚአብሔር አምላክ ሆይ ይሄንን ስትሪም እያዩ ያሉ እግዚአብሔር ሆይ ደግሞ ቆይተውም ገብተው የሚያዩ ወንድና ሴት ልጆች ላይ የጸሎት ኃይል እንዲለቀቅ፣ ረሃብ እንዲገባባቸው፣ ሳያቋርጡ መጸለይ የሚችሉበት የጸሎት ብርታት፣ የጸሎት ጉልበትን እንድትሰጣቸው በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር አምላኬና አባቴ ሆይ ማልታ ቬላ ጎባጋዲያ ባላ ቦሼካ ፓራዲያስ እስኪ ከኔ ጋር እንጸልይ። በኢየሱስ ክርስቶስ ስም ጌታ ሆይ በኢየሱስ ክርስቶስ ስም ኃይል ይጨመርላቸው። ከተአምራቶቻቸው በፊት ካንተ ጋር ህብረት ማድረግ ይሆንላቸው። እግዚአብሔር የሞተ ነገር በፊታቸው፣ የከበዳቸው ነገር ፊታቸው ላይ ሆኖ አይኖቻቸውን ወደ አንተ አንስተው እግዚአብሔር በመከራና በጭንቅ ውስጥ ሲያልፉ ቅድሚያ ሰው ይምጣላቸው ወደ አእምሯቸው። እግዚአብሔር ቃልህ ትዝ ይበላቸው፣ ጸሎት ትዝ ይበላቸው። አንተን ቅድሚያ ያድርጉ፣ አንተን ወደፊት ያውጡ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ያው ስምና ስልጣንን ይጸልያል። ሪላቫንቶ ሶኮ ባራል ታቪና ጋዲያስ እግዚአብሔር አምላክ ሆይ እግዚአብሔር ትልቅ ነው። አሜን። እግዚአብሔር ትልቅ፣ እግዚአብሔር አዲስን ነገር ያደርጋል። እግዚአብሔር አዲስን ነገር ያደርጋል በኢየሱስ ክርስቶስ፣ በኢየሱስ ክርስቶስ፣ በኢየሱስ ክርስቶስ፣ በኢየሱስ ክርስቶስ፣ በኢየሱስ ክርስቶስ ላሌላ ባራዲላ ባራዳላ ባጋዲያና ሞሺ ራላ ባራዲላ ወሱ ኮሮሮ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 roሮ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 ro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 
አልዳቫላ ካዲራ ባጋዶስ ናንዴ ባኮ ፓራልዳቫላ ካዳያ ካዳባሼ ካፖራልዳቫኒያስ በጌታ በኢየሱስ ክርስቶስ ስም የጸሎት ኃይል ይለቀቅላቸው። ስምህ ይክበር ጌታ ሆይ፣ ስምህ ይግነን ጌታ ሆይ በኢየሱስ ክርስቶስ ስም። ይህንን በሕይወታቸው ስለምታረግ አመሰግናለሁ። እግዚአብሔር ሆይ የሚጠብቁት ተአምር ኤልያስ እኮ ጸለየ አይደል? ደመናዋ ያቺ እጅ የምታክል ደመና እስክትወጣ ድረስ ጸለየ። ከባድ እኮ ነው። ያ ብላቴና እየተመላለሰ እየመጣ ሲነግረው እሱ ይጸልያል፣ ግን መልስ የለም። ይጸልያል፣ መልስ የለም። ይጸልያል፣ መልስ የለም። ጸጥ ብሎ እያለ ሃሌሉያ ኢየሱስ ጌታ ነው። ኤልያስ ግን መልስ እስከሚመጣ ድረስ ጸለየ። ከዛ ልክ በሰባተኛው እጅ የምታክል ደመና ስትወጣ ያለው ከባህር ሲል እንደዚህ ያለው ሂድና በቃ ለአካብ
የዝናቡ ሽንፍር ከባድ ነው። በቃ ያየው ትንሽ ደመና ወዳጆቼ፣ ጸሎት እምነታችሁን ይጨምራል። ጸሎት ከእግዚአብሔር ላይ ያላችሁን ተስፋ፣ እግዚአብሔር ላይ ያላችሁን መደገፍ፣ እግዚአብሔር ላይ ያላችሁን መታመን ይጨምራል። ጥቂት ነገር አይቶ በቃ ሊሸፈን ነው፣ ሰማይ ሊከደን ነዋል፣ ሊመጣ ነው፣ የሆነ ዝናብ ሊመጣ ነዋል። ሃሌሉያ። እግዚአብሔር ሆይ በኢየሱስ ክርስቶስም እንደዚህ አይነት እምነት ይጨመርላችሁ። እንደዚህ አይነት የጸሎት ኃይል ወደ ቤታቸው ወደ ህይወታቸው ይግባ። በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። ኢየሱስ ጌታ ነው። እግዚአብሔር ይባርካችሁ። ጌታ ደግሞ ይረዳናል። ዛሬ የመጀመሪያ ቀናችን ነው። እንግዲህ ምን ያህል ሰው እንደገባ ምን ያህል ሰው እንዳለ ብዙ አላቅም፣ ግን እግዚአብሔር ታላቅንና አዲስን አስደናቂ ነገር በህይወታችሁ ያደርጋል። ጌታ ኢየሱስ ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር መልካምን ያደርጋል። በርቱ፣ ጸልዩ። እግዚአብሔር ፈቃዱን በህይወታችሁ ላይ ይገልጠዋል። አሜን። እንደ እግዚአብሔር ያለ ማንም የለም። ፈቃዱን በህይወታችሁ በኑሯችሁ ላይ ፈጥኖ ያደርጋል። ኢየሱስ ይባርካችሁ። በሚቀጥለው ደግሞ ድንቅ ጊዜ ጌታ